ቆይ እግዚአብሔር እንመጣለን መንፈስ ወደዛ ነው ጋር ማለት ምን ማለት ነው? ረቂቅ ነው ማለት አይደለም። አይደለም። መጽሐፍ ቅዱስ ጥቅሱን ማንኛውም ጨርሱት። ጸሐፊ እሺ ቢጽፍም እኮ ዓለማዊ ጥቅሱን ቢጽፍ፣ አንተም ጨርሱት። ብትጽፍ፣ ሌላውም ሰው ቢጽፍ፣ ጥቅሱን ጨርሱት ማንኛውም ሰው መምህር። ቢጽፍ መጽሐፍ ቅዱስ ላይ ያለውን ማብራሪያ ነው የሚጽፈው። ይጽፍ ሁሉም ሰው። መምህር ካላዳመጡንማ ጥሩ አይመጣማ። አሁን ጥቅሱን ይጨርሱት። እሺ አሁን እኔ የኔ ርዕስ አይደለም አንተም ሌላ አንተም ጥያቄ አለ። እያዳመጥከኝ አይደለም። አንተም እያዳመጥከኝ አይደለም። ችግር እኮ አስቆሞ እኮ እኔ አድምጥ ብቻ ብሉኝ አይደለም፣ አድምጣለሁ። አንተም እያዳመጥከኝ አይደለም። አይደለም አሁን ለምሳሌ እኔ ገደል ስለገባው እኮ እርሶ መግባት የለበትም። እርሶ ቢያንስ በእድሜም በእውቀትም ሊበጡኝ ይችላሉ። ስለዚህ አንተ ኧረ አድርገሃል የሚለው ትክክል አይደለም መምህሬ። ከተሳሳትኩኝ ተሳስተሃል ብትሉኝ እሺ እታረማለሁ። ጸጥ በል ኦኬ፣ እንትን በል ኦኬ። እሺ እኔ ወደ ጥያቄ ልግባ መምህር። በቃ እሱን እንተውን ነው። በጣም ጥሩ። እሺ ወደ ጥያቄ ግባ፣ ችግር የለም። እሺ 4 ጥያቄ ይቀበሉኛል? ላብዛውና መምህር ካገኘው አይቀር ሰው ሰዓት ካለ 10ም ልናደርገው እንችላለን፣ ችግር የለውም። ኦኬ አመሰግናለሁ። ምንመልሰውን እንመልሳለን፣ ማንመልሰውን ደግሞ ለይደር እንይዘዋለን። እሺ እናመሰግናለን። ያንን ነው የምፈልገው። እሺ የመጀመሪያው ጥያቄ የኢየሱስ ክርስቶስን ማንነትና ምንነትን አስመልክቶ ነው። ወልድ ከአብ የተወለደ ነው ብላችሁ ታምናላችሁ እናንተ? ወልድ ማለት ትርጉሙ ምን ማለት ነው? ግዕዝኛ ቀደም ሲያነቡ